አንድ እከካምዳ ይተበቃል። ማን ነው መጠን ሸሮሌ ነከረሸኔ? ወስኩድ ፋሚሊያን እኛ ዊ ፋሚሊዎች ነን። ዛሬ በተለያዩ ቪዲዮዎች መተናል። ከናንተ የሚጠበቀው ላይክ፣ ኮሜንት፣ ሼር ማድረግ ነው። ሰብስክራይብ ያደረጋችሁ ፋሚሊ እንዴት ናችሁ? ሰላም ነው? ሳምንታችንን ጠብቀን ከቻስ ብለናል። እስከ ሳምንት ቸርን ሰንብት እንዳልነው እኛ ቸር ሰንብተን መተናል። እናንተም ቸር ዋሉ፣ ቸር ሰንብቱ፣ ቸር ክረሙ እያልን እኛ ዊ ፋሚሊዎች መተናል። ወደ ቪዲዮአችን እንሂድ። ሰብስክራይብ በማድረግ መጀመሪያ ቪዲዮን ላይክ በማድረግ ጀምሩ። ይመቻችሁ። ስላሴ ራስተፋሪያን ተኩሶ እሱ በድንገት መሰለው ጀማው ሚኮሸት ብቻ ታስቀኝ ይሄኮ 4 እና 9 ኔጋ ክሬቲቭ ቻሌንጅ ስሩ ህዝቤ። ይሄን ቻሌንጅ ካሸነፍኩኝ በ50% ቤተክርስቲያን አሰራለሁ፣ 50% ወስዳለሁ። በ25% ቤተክርስቲያን አሰራለሁ፣ 25% 10% አስራት አወጣለሁ። የመጨረሻ 10% እንደው ሙሉ የራሴ ነው። ጨረታ አረግ። ይሄን ቻሌንጅ የማሸንፍ ከሆነ ጾሙን ምክንያት በማድረግ የተራቡ ወገኖችን አበላለሁ። በግማሽ ብር በሩቡ ብር ማን ነው በቃ ምግብ ያለበትን እጠቁማለሁ። ሙሉ ቤተሰቤ ዋና አስፋኙ በመኪና አደጋ አለቁብኝ። እግዚአብሔር አስነሳላለሁ ብሎ ነው ነገር ሙሉ ቤተሰቤ ዛሬ ቻሌንጅ ተሰጥቶኛል። look at this party ንገሪ ኢማጂን ዛንዚባር ቢች ዳር ይሄን ሰውነት ሰው ኢንስታግራም ላይ ፎቶ እንድለቅ ከፈለጋችሁ ላይክ፣ ኮሜንት፣ ሼር አድርጉ። I know you all are poor። ምን ታያለሽ? ፉል አክቹሊ ማለት ነው የኛ ህዝብ ቻሌንጅ ሲባል ማለት ነው በጣም ይሄ እኔ እንጃ የሚደብር ነገር ነው የሚያመጣው። ለክሪኤቲቭ ሰዎች እርዳታ ማድረግ ናይስ፣ ግን አብዛኛው እኔ ቢደርሰኝ ብሎ የሚናገረውን ነገር አያደርገው ነው ሳይሆን ክሬቲቭ ላይ ማለት እንደዚህ አርጉልኝ ባይባል አሪፍ እንዳስ ማለት ክሬቲቪቲ ያለው ነገር እንዲሰራ ላይክ አድርጉልኝ መባለው ችግር የለውም። አይ አይደለም እንደዚህ ሆኜ በዚህ ወጥቼ በዚህ ገብቼ ሳይሆን በቃ ክሬቲቭ የሆነ ነገር ሰርተህ ማሳየት በዛ ሲቀጥል በጣም 200 እና 300 ሺህ ፎሎወር ያላቸው ሰዎች እዚህ ጋር መጥተው እያለቀሱ አረ እንደዚህ ተቸገርኩኝ ምናምን ማለት ነው። መልእክቱ ለማን እንደሆነ ይገባል። ለምን ካሜራማኑ የቱ ጋር ያለው? አክቹሊ ከና ይታያቸው እንደሱ ነገር ወንድሜ ምን አጋጥሞህ ነው እዚህ ማለት ነው? ኦዳሲቲ ይገባል ነው። በእርግጥ ብዙ በቀን አይታየውም፣ በብርሃን አይታየውም። እና ምን እያየ ነው ቆሙ? እኛ ሀገር ገፍትሮ ነው የሚሄዱት ስለማይታያቸው። እናንተ ሀገር አይ ብቻ ድፍረቱ ነው ወይ ሀረር ይሆናል ይሄ ቦታ እንጂ ደዚህ ተከቡ ራናዌይ እነሱ ያሯርጦ ምግር የለው ንግሩ ያጥራል ብለህ ነው በሚለው ነው። እሺ ገስ the number ገስ የኔ ቁጥር ጀመር 60 አንድ ያገኘሽ በሰው ልጅ ተፈጥሮ አይሳቅም። እኔ ወልጄ መቼ ጀመርኩኝ አልጨረስኩኝም ለማለት አይመችም። እኔ አልስቅም በሰው ኔክስት አታነካኩን። ሜምበሮች በእናንተ በኩል ሲኦል ክፍት ነው እንጂ ቪቪአይፒ ተቀልዳለ እንዴ? አንድ እከካምዳ ይተበቃል። ስማባ ቲክቶክ ላይ አላየህም? አንድ የጅማ ባለሀብት ራሳቸውን አጠፉ ነው ምናምን የሚል ዛሬ አየሁ መስሎኛል። ተለቅ ያለ ሰውዬ ተለቅ ያሉ ከዛ ኮሜንት ላይ ማለት ነው ሀብታም ሰው
ሀብታም ሰው ይሞታል እንዴ ምናምን ይላሉ ማለት ነው። እንዴት ነው የማይሞተው? ገንዘብ ደስታ ነበር ይዘው አሁን ነገር ካን ምን እንደምገዛበት አሳያለሁ። ወይኔ እንደማልበላ ከአንተ ይጠበቃል። ከአንተ እንዲህ ጉልት ካልክ ሰውዬ አወደኝ። አይ እውነቱን እኮ ነው። ገንዘብ ደስታ ነው ይገዛል። ገንዘብ ደስታ ነው ይዘው ላይ አሳየኝ። ለእኔ ስጠኝና እንዴት እንደሚገዛበት አሳይካለሁ። እኔ ስጠኝ አሳይካለሁ እንዴት እንደሚገዛበት። እኔ ሞቲቬት ላድርጋችኋል። ገንዘብ አልጋን እንጂ እንቅልፍን አይገዛም። ገንዘብ የእንቅልፍ መድኃኒት ግን ይገዛል። ዶክተር እንጂ ጤና የእንቅልፍ መድኃኒት ግን ይገዛል። የእንቅልፍ መድኃኒት ግን ይገዛል። አይገዛም። ስጠኝ ችግር የለው። ሰልፍ ኢሜጅ በነገራችን ላይ ስለ ራሳችን ያለው ግምት መስተካከል አለበት። እኔ ደሃ ነኝ በታች አይደለ፣ ራስን ማወቅ አለብህ። እከካም ደሃ ከነ ክብረ ስምህ ነው መጠራት ያለብህ። እከካም ቆርቆር እንዳለን እንደሌላው ደሃ ነኝ ምናምን ብለህ አደባብሰህ ልታልፈው። ደሃ ምን ግምት አለው? የራሴ ግምት ታስተካክለው። በቃ ገምተን ጨርሰን ነው ያልክ። ኧረ ዝጋ። እከካም ደሃ ነኝ በይ አልልም። እግዚአብሔር ይመስገን እኔ አይደለሁም አልልም። እንደዚህ አይነት ነገር አይወጣኝም። እሺ ደሃ ነኝ እላለሁ። ከካም ደሃ ግን አይደለሁም። እሺ ይሄ ልጅ ደስ ሲለኝ ይር እዚህ ጋር ያለች ሸወጣን ጸጉር ያለው ሰው ስለምወድ ደስ ይለኝ። ስማ ሰው ብቻውን እየበላ እንደሆነ ሲያቅ ነው ሳህኑ የሚልሰው። አልጨረስንም። መንገደኛ የሚበዛበት መንገድ ሳር አይበቅልበትም። አልጨረስንም። ምግብ ቤቱ ውጪው ያምራል ማለት ምግቡ ይጣፍጣል ማለት አይደለም። አልጨረስንም። ጎበዝ ምግብ አብሳይ የድስቱ ስፋት አያስጨንቀውም። አልጨረስንም። ምንም ያህል ኩባያው ቢተልቅ የሻዩን ጣዕም አይቀይረውም። መሰናክል እኮ ነው። እውነቴን እኮ ነው። መሰናክል እኮ ነው። የሰው እኮ አይደለም እንደሆነ ሲያቅ ነው ሳህኑ የሚልሰው። አልጨረስንም። መንገደኛ የሚበዛበት መንገድ ሳር አይበቅልበትም። አልጨረስንም። ምግብ ቤቱ ውጪው ያምራል ማለት ምግቡ ይጣፍጣል ማለት አይደለም። አልጨረስንም። ጎበዝ ምግብ አብሳይ የድስቱ ስፋት አያስጨንቀውም። አልጨረስንም። ምንም ያህል ኩባያው ቢተልቅ የሻዩን ጣዕም አይቀይረውም። አልጨረስንም ገና። ተመሳሳይ ምግብ በየቀኑ መብላት ችግር አይደለም፣ አበሳሰሉና አሰራሩን አበላሉን ካወክበት ማለት ነው። አልጨረስንም። ስኳርና ጨው ተመሳሳይ ከለር ቢኖራቸውም ጣዕማቸው አንድ አይነት አይደለም። አልጨረስንም። ምንም ያህል አስፋልቱ ንጹህ ቢሆንም ባዶ እግርህን አትሄድበትም። ልጅ 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። እውነቴን ነው የምልህ። ልግደለውና እጄን ለመንግስት ልስጥ። አልጨረስንም። እንቀጥላለን። ይመቸው። ልክ ነው። ክርስቶስን ይመቸው። ከአንድ ፖይንት ውጪ ልክ ነው። በጣም ልክ ነሽ። ይመች። ሲጀመር እውቀት ነው እዚህ ላይ ያስቀመጠው። ልጅ እውቀት ነው ያሸበተው ነው። ልጅ አንተ እንደዚህ እውቀት አለክ። አቤት ሲመቸኝ ነው። ፍራንስ ደግሞ ልጅ በጣም ዞላ እኔ ዛሬ ከያዘኝ ጉንፋን ማለት ነው ማርያም ነገረኛ ሹል ሴት ባገባ ይሻላል። ዞላዬ አንተን የያዘ ጉንፋን ደግሞ ሌሎች ጉንፋን ጀለሶቹ ጋር ደውሎ የያዝኩት ሰውዬ ምን አባቱ እንደሚያክል ተጨማሪ ኃይል እፈልጋለሁ እያለ ነው። በዛ ላይ ደግሞ የአርሰናል ደጋፊ ነው፣ ከቻላችሁ ለኢንፍሉዌንዛም ደውሉ እያለ ነው። የአርሰናል ደጋፊ ነው። ለዛ ነው አለኝ አይተበጀኝ። ለዛ ነው ገጠመ አብራችሁ ብትቆሙ እኮ ማለት ነው እዚህ ወገቡ ጋር አሳደርሽ ግዙም ሰውዬ ይዝብልኝ። ከዛም ወዲያው ሰውዬ በቃ ዞላ ከለኝ የመታኝ የሆነ ነገር ከቨር ሲያደርገኝ አየሁ። ዞላ ማለት ነው እሱ ማለት ዞላ ማለት ነው። ከዛ እግዚአብሔር እኮ ለሰው ጥላ ይልካል። እግዚአብሔር ለሰው ጥላ ይልካል አልኩኝ። ሴቶች እሺ አልን ማለት አይደለም። ስንቴ ነው የምንነግራችሁ? እሺ ካልናችሁ የምትናገሩት ነገር አለ። እድል እየሰጠውክ ነው ማለት ነው። እሺ ካልን
don't care ማለት ነው። እሺ ካለ I'm so excited ማለት ነው። እሺ ካለ አስገድደኸኛል ፈልጌ አይደለም ማለት ነው። እሺ ካለ ከልቤ ነው ማለት ነው። እና ሚስ አንደርስታንድ ባንደራረግ ጥሩ ይመስለኛል። What? Bro, what are you talking about, man? ሰባችሁን ኮፒ ታደርጋላችሁ እነሱ ይረዱታል። እኔ የለሁበትም ኮሜንት ላይ ልክ ነች ባይ ዘ ዌይ ልክ ነች። እሺ ይሄ ሳውንዲንግ ማለት ነው ኦልዌይስ አለው የራሱን የቻለ መልእክት አለው እንዴ እሱ እሺ ካልኩ ነው ወጣ ግን ኮልኩ ሲስ አንተ አይገባም እንጂ ወጣ ከስልክ እያልኩ ነው እሺ ወንድ እሺ ካልኩ ወጣ ከስልክ አንተ ግን አይገባም ፋራ ወጣለሁ ከዚህ በኋላ አንተ አይገባም ፋራ ወጣለሁ እዛ ነበር እጠጣለሁ አጭሳለሁ ትራማዶል እጠቀማለሁ እቀማለሁ ከመጥፎ ልጆች ጋር ነው የምውለው ትምህርት ቤት እጣላለሁ ተደባዳቢ ነኝ ከሴት ጋር አልጣላም ከወንዶች ጋር ነው የምጣላው What? ፈጣጣ ጎፍጣጣ ነኝ በቃ እቀማለሁ አጭሳለሁ እጠጣለሁ ከዛ ውድ ከሳት ፌሎ ሄዳለሁ ፍጥጥ ያለ ውሸታም ነኝ እንደዚህ ፍጥጥ ያለ ውሸታ ፍጥጥ ያለ ሌባ እማን ምንም የሌለ ሁሉም ኃጢአት ሰራለሁ ዳይፐሩ ራሱ ተማሮብኛል አሁን ፍራንስ ደግሞ ማለት ነው ተጠቅሜ ከክፍል ሳታም ከመጣች ለአፍ ኤክስፐርት እስከ 2000 እስከ 3000 ሳልቃችኋለሁ አሁን ስመጣ ራሱ ጃንጥላ ሰርቄ ነው ኤክስፐርት የመጣሁት ምንም ጃንጥላ ሰርቄ ነው ልጅ አውል 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም እውነቴን ነው የምልህ ታውቀኛለሽ መሲ ማሚ ግን እንደዚህ እንደሆንኩኝ አታውቅም አስመሳይ ነኝ ውሸታም ነኝ ባይ ዘ ዌይ ማለት ነው ወንጀለኛ ኮር አይ ደግሞ ወንጀለኛ ኮርነት ብቻ ሳይሆን ማለት ነው ምን እንዳለ ታውቃለህ እቺ ሴት አሁን ከማህበረሰቡ ጋር እንዴት ነው የምትቀላቀለው እቺ አረ ሲጀመር ለንስሐ አባት እኮ የሚነገር ነገር ሚዲያ ላይ መውጣት እንደዚህ አይነት ነገር የለበትም ለምን ነገ ከነጎዲያ እቺ ልጅ ምን እንደተመቸ ታውቃለሽ ጉፍጠቀልኩ ጎፍጣጣ ነኝ አይ እቺ ልጅ ነገ ከነጎዲያ ማለት ነው እንትን ትላለች ምንድነው ስታድግ ነው ማደግ ብቻ ሳይሆን ገና ህፃን ልጅ ነች በጣም ከማደግ አልፎ እቺ ልጅ ነገ የራሷ የሆነ ህይወት ይኖራታል ምናምን ትምህርት ቤት ሶሻል ላይፍ ምናምን የሚባል ነገር አለ አሁን እዚህ ጋር ሌባ መሆኗን ነው እስካደረገች ማን ሊቀርባት ይፈልጋል ባይ ዘ ዌይ አንዴ እምነትህን አትጣ አንዴ እምነትህን ከተማን ማንም ገዛዋል ፈጣሪ ብቻ ነው የሚያምንክ ተኝተሃል ወፍ እንቅልፍ ሰማህ እንደተጣላ ከማጋ እሺ ከጓደኛዬ ጋር ተኝተሃል ኧረ ዝም አንድ አልተኛም በውሸት ነው አኪውዝ የተደረጉት ባልሰራሁት ስራ ላይ አይ ልጅ ታስተኛኝ አልቻለችም እንዴ ምናምን እንዲቻላል እንዴ አይዞህ አስረዳት እኔ አልተኛውም አላስተኛችኝም ጓደኛሽ ልታስተኛኝ አልቻለችም ብላችሁ ነገሯት እሺ ክፉ ነገር አንተ አብዬ ክፉ ነህ ከመረቆ አሜን ባለኔ ሰላም ናአቆ ማን ነው መጠንሸሮ ላይ ነከረሸኔት ንገሪን በግልጽና ንገሪን እኔት እንዴ እኔ እኮ የትኛው ባልትና እኮ በአዲስ መልክ እኮ ማስታወቂያ እየሰራ ነው ብያለሁ እንዴ እኔ ኤሌክትሪክ የሚያዘሽ መሰለኝ እኮ እኔት እንዴ አንቺ ግን አይደብርሽም የሰራሽ አጥበብ አይኔ ብሩሽ ይዘሽ ሄደሻል አይደል ለመስራት ሜካፕ አርቲስት ተብላ ተጠርታ እኮ ነው ጉድ ይፈራጭ እንዴ ከመስራት በላይ ነው ባይዘው አማትሽሉ ሰዎች ባትሰሩስ ማለት ትንሽ ለማመጃ ምናምን እና የምትለማመደው ፕሮግራም ነው እንዴ ቢፎር ኤንድ አፍተር ደግሞ አለው እኮ እና ወይኔ አረ ቢፎር ያምራል በጣም ቢፎር ያምራል አፍተር በኢየሱስ ኦስቲያ ብሩሽ ይዘሽ መጥተሻል አለ እውነቱን ነው እኔ እኮ ብሩሽ ይዘሽ መጥተሻል እውነቱን ነው ከ30 አመት በላይ ጓደኝነት የረጅም አመት ጓደኛሞች ናቸው። እስቲ አሁን ዛሬ አብረው አንድ ዘፈን ይሄው ጠላ እየጠጡ ነው ቤት ውስጥ ቁጭ ብለው አንድ ዘፈን ላዘፍንላችሁ።
እንደሞሞ አርዲሲ ውልላተ ወይነ ከዚያም ወረድሲ በረዶ ነው ጥርስ ከከንፈር በታች ሹም አንገት ያምራል እንደሞሞ ወረድሲ ደረስ ያብራል ሌላው ማአበት ለማን ይነገራል ዘመዴ ዘመዶ ዘመዴ ዘመዶ ምን ይገኛል ብለህ ሳለ ተደርጎ ይቀመጣል ምላጭ ይምጣ ያዳው ልጅሳ ይናይነዛ ስብልዬ ጨላጣ እሺ ሌላ ቀጥታ ያለው እንደዚህ ሲሉ ዝና ጊዜ ገንዘብ የማይቀይረው ጓደኛ ሜንሽን አርጓቸው እስቲ እንደዚህ 30 አመት በላይ መቆየት የምፈልጉ ጓደኛችሁ ሜንሽን ያደረጋችሁ ሜንሽን ወይ ደስ ይላሉ በጣም ደግሞ ድምጿ በጣም ደስ ይላል 22 አመት ነው የቀረው እና እሷ 30 ሊሞላን 23 አመት ይቀራል እኮ የሚቀረን አይሽ እንደስ ሜንሽን ላርጋት አርግ ገብተኛል እኛን ከሰውዱ ሲመጡ ሲመጡ ማለ ይጎርራሉ ኮሜንት ነው በነገራችን ላይ ሀበሻ የፈለገ ቢወድ ከሱ በላይ እንድትሆን አይፈልግም። ውጭ ሀገር ያሉ ዲያስፖራዎች ኢትዮጵያ ያለ ዘመዶቻቸውን ለምንድን ነው የማይወስዱት ብለን በሰራነው ቪዲዮ በጣም ልቤን የነካው ኮሜንት እኛን ከወሰዱን ማን ላይ ይጎርራሉ የሚል ኮሜንት ነው። ውጭ ሀገር ያለው ሰው ማጥመጃውን ከሚሰጥህ አሳውን ቢሰጥህ ነው የሚቀለው። እዚህ ሐሳብ ላይ ወንድሜ ጆቫኒ የሚጨምረው ሐሳብ አለ። ይሄ ማለት ነው ምቀኝነት ነው ብላችሁ እንዳታስቡ። በቃ ይሄ ሀበሻ ደም ውስጥ ያለ ክፋት ነው። አሁን አውሮፓ ላይ ብትመለከቱ ማለት ነው ሁለት የሚፎካከሩ ሰዎች ቢኖሩና አንዱ በልጦት ቢወጣ አንደኛው የተሸነፈው ያጨበጭባል። ኢትዮጵያ ደግሞ እንዴት አድርጌ ወደ ኋላ ላስቀረው ብሎ ነው የሚያስበው። በጣም ብዙዎቻችሁ እንዲህ ውጪ ዘመዶችን መውሰድ ቀላል ነው አታስመስሉ እያላችሁ ኮመንት ታደርጉ አይተናል። እኛ የምንችለው ነው ቤተሰቦቻችን እኮ እያመጣን የምንችለው ወዳጆቻችን እያስላመጣን ነው የምናወራው። እናንተ ፍላጎቱና ፈቃደኝነቱ ካላችሁ መታስቡላችሁ ከሆነ መንገድ አለ፣ መውጫ መንገድ ሌጋል የሆነ ህጋዊ የሆነ መንገድ አለ። አሁን በጣም በቅርቡ ያየሁት ስታቲስቲክስ አለ። ኢትዮጵያን በህገወጥ መንገድ ጥሎ ለስደት የሚወጣ የሰው ቁጥር 38% ከአምና ጭማሪ አሳይቷል የሚል ነገር አይቻልም። ይሄ በጣም ክሬዚ ነው። ይሄ ማለት አሁን ሎጂካሊ ከተመለከተው አምና ሲሞቱ ከነበሩ ሰዎች ዘንድሮ 38% እጥፍ ሊያልቅብን ነው ኢትዮጵያ ማለት ነው። ኢትዮጵያ ለዲያስፖራ ሲዝን ምናን እየጠበቅ ይሄድክ የተቸገሩ ዘመዶች ላይ ፍሊክስ ስላደረክ ምንም የሚጨምርልህ ነገር አይኖርም። ኢንዲያኖችን፣ ፓኪስታኖችን፣ ባንግላዴሾችን እነዚህን ብትመለከቱ እንዳለ ዘመድ ቤተሰቦቻቸውን ሚስት ልጆቻቸውን አምጥተው ጨርሰዋል። የራሳቸውን ቢዝነስ ከፍተው በቃ የሚረዳዱበት መንገድ ፍጹም ልዩ ነው። እንደ ሀበሻ ይሄንን በጣም ማዳበር ያለብን ባህል ነው። We are extremely happy. I don't know whether you can ይሄን ቪዲዮ እነዛ ለዲያስፖራ ዘመዶቻችሁ እንዲደርሳቸው 10 ጊዜ ኮፒ ሊንክ ፎሎ ማድረግ እንዳይረሳ። አመሰግናለሁ። እንዴት ነው ሁለቴ ሪፖስት ማድረግ የሚቻለው? አረ ከሁለቴ በላይ ነው እንጂ አንዴ ባይዘው ልክነት አለባቸው እኮ ምን እንዳልታውቃለህ ማለት ነው። እኛ ሰው ከምትበልጣው they would rather die ከምትበልጣቸው ማለት ነው። መበለጥን አይፈልግም የኛ ሀበሻ። ስትበልጠው ደስ የሚለው አባትህ ብቻ ነው ወገን። ጨረሰ የሌላው እህት This message is for FIFA. The Ethiopian Football Federation has already submitted an appeal. What did you say? Look down. ቤተሰብ ዛሬ ቪዲዮአችን ይሄን ይመስል ነበር። አረ የረሳነው ጉድ ሰብስክራይብ አርጉን። ሰብስክራይብ ያረጋችሁ ለምንድን ነው ሰብስክራይብ እንትናችሁን እያጣችሁ ነው ያላችሁ? አረ ሰብስክራይብ አናሳዝናችሁ። እኔ ምን አጠፋው? እስኪ ምን በደልኩ? ሰብስክራይብ ማታረጉን ለምንድን ነው? አረ ሰብስክራይብ
ሰብስክራይብ በደንብ አድርጉን እና ይመቻችሁ።